የ12ኛ ክፍል ብሔራዊ ፈተና እየቀረበ በመጣ ቁጥር ብዙዎቻችሁ በውስጥ መስመርና በኮሜንት የተለያዩ ጥያቄዎችን እየጠየቃችሁኝ ትገኛላችሁ። በተለይ ስለ ምዝገባ፣ ስለ ፈተናው አሰጣጥና ስለ ውጤት አወሳሰን አዳዲስ መረጃዎች ምንድናቸው የሚለው የብዙዎቻችሁ ጥያቄ ነው። ዛሬ በእነዚህ ጉዳዮች ላይ ትክክለኛውንና ወቅታዊውን መረጃ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያውና ትልቁ ጥያቄ የኦንላይን ምዝገባን የተመለከተ ነው። በአሁኑ ወቅት የትምህርት ምዘናና ፈተናዎች አገልግሎት የግል ተፈታኞችን ምዝገባ በኦንላይን እያከናወነ ይገኛል። ተማሪዎች ማወቅ ያለባችሁ ነገር ምዝገባው የሚካሄደው እዚህ ጋር ባስቀመጥኩላችሁ ድረገጽ ወይም eaes.edu.et ድረገጽ ላይ ብቻ መሆኑን ነው። ፎቶግራፍ ስታስገቡና የቀድሞ ውጤታችሁን ወይም ትራንስክሪፕት ስታያይዙ ጥንቃቄ አድርጉ። ምክንያቱም ስህተት ካለ ለፈተና ካርድ መውጣት እንቅፋት ሊሆን ይችላል። በመደበኛ ተማሪዎች በኩል ግን ምዝገባው በትምህርት ቤቶቻችሁ በኩል የሚከናወን ይሆናል። ሌላኛው በስፋት እየተጠየቀ ያለው ፈተናው በኦንላይን ነው ወይስ በወረቀት የሚለው ነው። እንደምታውቁት መንግስት የፈተና ስርቆትን ለመከላከል ወደ ዲጂታል አሰራር እየገባ ነው። ዘንድሮም በተመረጡ ማዕከላት ፈተናው በኮምፒውተር የመሰጠት እድሉ ሰፊ ነው። ስለዚህ ተማሪዎች አሁኑኑ የኮምፒውተር አጠቃቀም ላይ በተለይ ማውዝ መያዝና ለጥያቄዎች መልስ መምረጥ ላይ ልምምድ ብታደርጉ መልካም ነው። ፈተናው ግን አሁንም በዩኒቨርሲቲዎች ውስጥ እንደሚሰጥ ይጠበቃል። ስለ ውጤት ስናወራ ብዙዎቻችሁ ዘንድሮ የማለፊያ ነጥብ ይቀነሳል ወይ ትላላችሁ። እስካሁን ባለው መረጃ መሰረት 50% የማምጣቱ መመሪያ እንደጸና ነው። ነገር ግን ባለፈው ዓመት እንደታየው ወደ ዩኒቨርሲቲ ለመግባት በቂ ነጥብ ሳታመጡ ቀርታችሁ ነገር ግን ውጤታችሁ የተሻለ ከሆነ በሪሜዲያል ፕሮግራም የመግባት እድል ይኖራችኋል። ስለዚህ ተስፋ መቁረጥ አያስፈልግም። ዋናው ነገር አሁን ያላችሁን ጊዜ ተጠቅማችሁ በደንብ ማንበብ ነው። ፈተናው የሚወጣው ከብሉፕሪንቱ ሳይወጣ መሆኑን ተረድታችሁ በዛ መሰረት ተዘጋጁ። በተለይ ሞዴል ፈተናዎችን በስፋት መስራት ትልቅ እገዛ ያደርጋል። ስለ 12ኛ ክፍል ፈተና ተጨማሪ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። እኔም መረጃችሁን እያጣራሁ እመልስላችኋለሁ። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ኢትዮ ስማርት